የዓለምን የፖለቲካ ውጥረት በአንድ ጀንበር የቀየረ ሰበር መረጃ ወጥቷል። የኢራኑ የበላይ መሪ አያቶላ አሊ ካሜኒ በአሜሪካና በእስራኤል ጥምር ጥቃት መገደላቸውን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከአዲሶቹ የኢራን መሪዎች ጋር በቀጥታ ለመነጋገር መስማማታቸውን አስታውቀዋል። በትናንትናው ዕለት ብቻ ከ48 የኢራን ከፍተኛ መሪዎች በላይ በአንድ ጥቃት መገደላቸውን ትራምፕ ሲያረጋግጡ፣ እስራኤል ደግሞ ከ1200 ቦምቦችን በኢራን ስልታዊ ቦታዎች ላይ ማዝነቧን ይፋ አድርጋለች። በመካከለኛው ምስራቅ ሰማይ ከ3400 በላይ በረራዎችም ተሰርዘዋል። ቴህራን ታይቶ በማይታወቅ ኃይል የአጸፋ እርምጃ ወስዳለሁ ብላ ስትዝት፣ በሀገር ውስጥ ደግሞ የአድዋን በዓል አስመልክቶ ከአርቲስት ቴዲ አፍሮና ከጠቅላይ ሚኒስትር አብይ አህመድ የተላለፉ ጠንካራ መልእክቶች አሉ። ዝርዝሩን ይዘን ቀርበናል። አብራችሁን ቆዩ። የዓለምን ፖለቲካ ትኩረት የሳበው ትልቁ ዜና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከአዲሶቹ የኢራን መሪዎች ጋር ለመነጋገር መስማማታቸው ነው። ሮይተርስ እንደዘገበው ትራምፕ ይህን ውሳኔ ያሳለፉት የአዲሶቹ የኢራን መሪዎች ዲፕሎማሲያዊ ውጥረቱን ለማርገብ የውይይት ጥሪ ማቅረባቸውን ተከትሎ ነው። ሆኖም ይህ የሰላም ጭላንጭል የታየው በደመና በለቅሶ መካከል ነው። የኢራን መንግስት መገናኛ ብዙኃን የአገሪቱ የበላይ መሪ አያቶላ አሊ ካሜኒ መገደላቸውን በይፋ አረጋግጠዋል። ግድያውን ተከትሎ በቴህራን ጎዳናዎች በሺዎች የሚቆጠሩ ሰዎች የሀዘን ሰልፍ እየወጡ ቢሆንም በደቡባዊ ኢራን ግን ተቃራኒ ክስተት ታይቷል። በካሜኒ አገዛዝ ሲማረሩ የነበሩ ወጣቶች የመሪውን ሐውልት ሲያፈርሱም ታይቷል። ከ1989 ጀምሮ ኢራንን በፈላጭ ቆራጭ የመሩት የ86 ዓመቱ ካሜኒ የአገሪቱ መንፈሳዊ መሪ ብቻ ሳይሆኑ የጦር ኃይሎች አዛዥም ነበሩ። አገሪቱ አሁን የ40 ቀናት ብሔራዊ ሀዘን አውጃለች። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፎክስ ኒውስ ጋር ባደረጉት ቃለ ምልልስ በአንድ ምት 48 የኢራን መሪዎችን አጥፍተናል ሲሉ በኩራት ተናግረዋል። ይህ ስኬት ለጥቂት ሀገራት ሳይሆን ለዓለም ሰላም የተደረገ መሆኑንም የገለጹት ትራምፕ ሁሉም ነገር ከታቀደው ጊዜ ቀድሞ የተከናወነ መሆኑንም አክለዋል። እስራኤልም በትናንትናው ዕለት 1200 በላይ ቦምቦችን መጣሏን ስታረጋግጥ፣ በደቡባዊ ኢራን ሚና ከተማ ላይ በሚገኝ ትምህርት ቤት ላይ በደረሰ ጥቃት 148 ንጹሃን መሞታቸውም ሰምቷል። የኢራን የውጭ ጉዳይ ሚኒስቴርም ይህ ያለ ቅጣት አይታለፍም ሲሉ ዝተዋል። የኢራን ብሔራዊ የጸጥታ ምክር ቤት ኃላፊ ሀገራቸው በአሜሪካና በእስራኤል ላይ ታይቶ በማይታወቅ ኃይል የአጸፋ እርምጃ እንደምትወስድ አስጠንቅቀዋል። ላርጂኒም በትዊተር ገጻቸው ባሰፈሩት መልእክት የትራምፕን የአጻጻፍ ስልት በመጠቀም ከዚህ ቀደም አጋጥሟችሁ በማያውቅ ኃይል እንመታቸዋለንም ብለዋል። ኢራን በወሰደችው የመጀመሪያ የአጸፋ ጥቃት 3 አሜሪካ ወታደሮችን ስትገል 5ቱ ደግሞ በከፍተኛ መቁሰላቸውን የአሜሪካ ማዕከላዊ እዝ አረጋግጧል። ይህ ውጥረት በዓለም አቀፍ ትራንስፖርት ላይም ከፍተኛ ቀውስ ፈጥሯል። በዱባይ፣ ኳታር፣ ኩዌት እና ባህሬን የሚገኙ 7 ዋና ዋና የዓለም አቀፍ ማረፊያዎች ዛሬ ብቻ ከ3400 በላይ በረራዎችን ሰርዘዋል። የበርካታ ሀገራት የአየር ክልል ለደህንነት ሲባል ዝግ ሆኖ መቆየቱ በዓለም የነዳጅ ንግድና ኢኮኖሚ ላይ ትልቅ ስጋት ደቅኗል። ከፍተኛ የኢራን ጀነራሎችም ትናንት ቅዳሜ ጠዋት በኢራን መከላከያ ምክር ቤት ስብሰባ ላይ እንዳሉ በአየር ጥቃት መገደላቸው ተረጋግጧል። ወደ ሀገራዊ ጉዳያችን ስንመለስ ለመላ ኢትዮጵያውያን ትልቅ ትርጉም ያለው 130ኛው የአድዋ ድል በዓል በዛሬው ዕለት ይከበራል። ተወዳጁ አርቲስት ቴዲ አፍሮ በሶሻል ሚዲያ ላይ ባስተላለፈው መልእክት የአድዋን ድል በብሔራዊ ኩራት እንደሚያከብረውም ገልጿል። ሆኖም አርቲስቱ አሁን ባለው የሀገሪቱ ፖለቲካዊ ሁኔታ ላይ ያለውን ጥልቅ ስጋት አልሸሸገም። ቴዲ አፍሮ ሲናገር በማንነታቸው ብቻ ተለይተው በግፍ እየተገደሉና ከቀያቸው የተፈናቀሉ ያሉ ንጹሃን ወገኖቻችንን በጸሎት እናስባለን ብሏል። ለዚህ ሁሉ ቀውስ መንስኤው የኢትዮጵያን ቁልቁል የያዛት የዘር ፖለቲካ መሆኑን የጠቆሙ አርቲስቱ ኢትዮጵያውያን በዘር በሃይማኖት ሳይከፋፈሉ ለጋራ ህልውና ስጋት የሆነውን ጎሳን መሰረት ያደረገ ስርዓት ለአንዴና ለመጨረሻ ጊዜ በቃን ልንለው ይገባል ሲል ጥሪም አቅርቧል። መልእክቱ ፍትህ በግፍ እየሞቱ ላሉ ንጹሃን በሚል አረግም ተደምድሟል። ጠቅላይ ሚኒስትር ዶክተር አብይ አህመድም የ130ኛውን የአድዋ ድል በዓል አስመልክተው ለህዝቡ ንግግር አድርገዋል። መሪዎችና ስርዓቶች ሊቀየሩ ይችላሉ፣ ስለ ሀገራቸው ያላቸው አቋም ግን አይቀየርም ያሉት ጠቅላይ ሚኒስትሩ በአድዋ ጦርነት ወቅትም ሀገራቸውን የሸጡ ባንዳዎችና ደላሎች እንደነበሩ አስታውሰዋል። ዛሬም ኢትዮጵያ በግብርና፣ በኢንዱስትሪና በዲጂታል ዘርፍ የአድዋን ድል ለመድገም የሁሉንም ዜጋ ተሳትፎ እንደምፈልግም ገልጸዋል። ይህ ንግግራቸው ወቅታዊውን የዓለም አቀፍና ሀገራዊ ውጥረት ከግምት ውስጥ ያላስገባ ዲፕሎማሲ መልእክት እንደሆነም ተንታኞች የገለጹት ይገኛሉ። በመጨረሻም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በምስራቅ አርሲ በንጹሃን ምዕመናን ላይ የደረሰውን አሰቃቂ ግድያ በማስመልከት መግለጫ ወጥተዋል። በሪፖርቱ መሰረት 21 ኦርቶዶክሳውያን በግፍ መገደላቸውንና ሌሎች ደግሞ ታግተው ያሉበት ቦታ እንደማይታወቅ ቤተክርስቲያኗ ገልጻለች። የፌዴራልና የክልል መንግስታት ለዚህ ተደጋጋሚ ግድያ አፋጣኝ መፍትሄ እንዲሰጡ ቤተክርስቲያኗ በጥብቅ አሳስባለች። ቅዱስ ሲኖዶሱ ችግሩን በዘላቂነት ለመፍታት ልዩ የሰላም ኮሚቴ ማቋቋሙንም አስታውቋል። የመካከለኛው ምስራቅ ውጥረት ወዴት ያመራል? ቴዲ አፍሮና ጠቅላይ ሚኒስትሩ ያስተላለፉት መልእክትም በሀገራችን ላይ ምን አይነት ተጽዕኖ ይኖረዋል? የእናንተን አስተያየት በኮሜንት መስጫው ላይ ጻፉልን። የኢትዮጵያ ቱዴይ ቤተሰብ ስለሆኑ እናመሰግናለን።